Alright, ladies and gentlemen, በእንግሊዘኛ ሲሪሳችን ፓርት 2 ተመልሰናል። የመጀመሪያው ኤፒሶድ ካላያችሁ ዲስክሪፕሽን ላይ ሊንኩን እናስቀምጣለን ወይንም somewhere in the screen ሊንክ እናደርግላችኋለን። እሱን ተመልክታችሁ ይህን ቪዲዮ ብትመለከቱ ፎሎ አፕ ለማድረግ ይቀላችኋል ማለት ነው። የመጀመሪያው ቪዲዮ የሰራነው እንዴት እንግሊዘኛ ማሰብ እንችላለን፣ የእንግሊዘኛ ስፒኪንግ ስኪላችንን one step improve የሚያደርግልን ቴክኒኮች or ቲፖች ተመልክተናል። በዛሬ ቪዲዮ ደግሞ ሴንቴንስ እንዴት ነው የምንሰራው፣ በእንግሊዘኛ መናገርም or even መጻፍ ስንፈልግ correctly ሴንቴንስ እንዴት ቢውልድ ማድረግ እንችላለን። ምክንያቱም ብዙ ጊዜ I is ስንል የምንሰማ ሰዎች አለን። we is they is she are he are አክሽን ቨርቡ ወደፊት የሚመጣበት ሳብጀክቱ ሌላ ቦታ የሚቀመጥበት ቨርብ ቱ ቢ አጠቃቀም ኮንፊውዝ የምናደርግበት ነገር ስላለ accurately እንዴት ነው ዛሬ ሴንቴንስ መስራት የምንችለው በእንግሊዘኛ የሚለው የምንመለከት ይሆናል። አብራችን ይሄን ቪዲዮ ከተመለከታችሁ በኋላ I promise you I am she is he is it is they are we are እያላችሁ በትክክል እንደምትሰሩት አልጠራጠርም። የእንግሊዘኛ የስፒኪንግ or even writing ስኪላችሁ ከፍ ያለ ይሆናል። አብራችን ቆዩ። ይሄን ፕሮግራም ለማዘጋጀሁላችሁ በርካታ ተስፋዬ ነኝ ከፕሮዳክቲቭ አበሻ። Hey, what's good everybody? It's Berkeley from Productive አበሻ። ያው ከአገባቡ እንዳያችሁት በተለይ ለዳያስፖራ ኮሚዩኒቲ ከዚህ በኋላ ዴዲኬትድ የሆነ የተለያዩ የሚጠቅም ቪዲዮዎች እንሰራለን። ኦልሬዲ እያሰብናቸው አሉ፣ ግን እናንተ በዚህ ላይ በተሰሩ የምትሉትን ጥያቄ ካላችሁ ሞር ማወቅ የምትፈልጉት ነገር ካለ ሜቢ በፋይናንስ ዙሪያ፣ በትምህርት እድሎች ዙሪያ፣ በስራ ዙሪያ ብቻ ኤኒ ኦፖርቹኒቲ ማግኘት የምትፈልጉት ነገር ካለ በዛ እኛ አድነን እንዲሁም ደግሞ ኤክስፒሪየንስ ካላቸው ሰዎችም ጠያይቀን ሼር የምናደርጋችሁ ይሆናል። እና the reason why I wanted to start this is because ብዙ ጊዜ ከሀገር ቤት ያለ ሰው ወይንም እኛ የምንኖረውን ላይፍ የማያይ ሰው everything አልጋ ባልጋ ይመስለዋል። ግን ስንቶቻችንን እዚህ ሀገር ያለውን ኦፖርቹኒቲ ያልተጠቀምን ማለት ተጠቅመን ሻሻ ስንችል ያላደረግን እንደዛ ነው። ለምን ኮሚኒቲያችንን በዚህ መልኩ ማገዝ ከቻልኩኝ አላግዝም ብዬ ስላሰብኩ ነው። እና so far my videos were mostly for people back home Ethiopia ማለት ነው። እና አሁን ግን diaspora community ባስብ ጥሩ ነው ብዬ ስላሰብኩኝ ነው። እና if you guys have any specific topics you want me to do videos on, please let me know in the comments. እና እናንተም በዚህ መጠቀም ከፈለጋችሁ የፕሮዳክቲቭ አበሻን ፕላትፎርሞች subscribe, share, like እንዲሁም ፎሎ ማድረግ አትርሱ። alright, so sentence ለመስራት ዛሬ የምንጠቀመው SVO ወይንም subject verb object እንዲሁም ደግሞ verb to be የምንመለከት ይሆናል። እነዚህን ተጠቅመን እንዴ በእንግሊዘኛ ሴንቴንስ መስራት accurate የሆነ ሴንቴንስ መስራት እንችላለን የሚለው የምንመለከት ይሆናል። verb ማለት ድርጊትን ገላጭ ማለት ነው። ለምሳሌ አበበ ate በሶ this is such a repeated example, so let me find another one. I read a book ካልኩኝ ማን ነው ያነበበው? እኔ right? ድርጊቱ ምንድነው? ማንበብ። በእንግሊዘኛው ደግሞ verb የምንለው read, right? I read a book ነው ያልኩትኝ። so read is the action verb. okay? ድርጊቱን የሚገልጥ ነው። ምን እንዳደረኩኝ የሚገልጥ ነው። በላች አይደለም ያለው፣ ጠጣች አይደለም፣ ሄደች መጣች አይደለም ያለው right? or መጣው ሄድኩኝ ምናምን በላው አይደለም ያለው፣ አነባለሁ። so ማንበቤን የሚገልጠው read የሚለው ቃል ነው ማለት so that's what verb is። ከዛ a book የሚለው ደግሞ object ነው፣ የተነበበው ነገር right? ድርጊቱ የተፈጸመበት፣ ድርጊቱን receive ያደረገው ማነው? object። ስለዚህ subject ስንል who or what የምንለውን ማን ወይንም ምን የሚለው የሚገልጥልን ነው ማለት ነው። በጣም በቀላል አማርኛ በተቻለኛ አቅም like 5ኛ ክፍል ያለ ሰው ሊረዳው የሚችለውን አነጋገር ነው የተጠቀምከለው። so anyone watching this video find it easier to understand. so yeah, ካልገባችሁ ግን ኮሜንት ላይ አሳውቁ። so ይሄንን ከገባችሁ subject verb object። ሳብጀክት ማለት ድርጊቱን የሚፈጽም አካል ኦር ነገር ማለት ነው። እሺ ያገብቶኛል። ቨርብ ደግሞ ድርጊቱ የሚገልጠው ነው። ያ ድርጊት ምን እንደሆነ የሚነግረኝ ነው። እሺ okay, that makes sense. ኦብጀክት ደግሞ ድርጊቱ የተፈጸመበት ነገር ነው ኦር አካል ነው። alright, now this makes sense. እሺ so ይሄ ከገባችሁ አንዴ ፓዝ አድርጋችሁ try to internalize it። ምናልባት እኔ ለቪዲዮ ነው ያወራ ያለሁት so እናንተ ግን ኖት እየወሰዳችሁ ምናምን ከሆነ እስቲ ቆም ብላችሁ ቀደም ያልኩትን ደጋግማችሁ ስሙ። because ይሄ ከገባችሁ ከዚህ በኋላ ሴንቴንስ መስራት ከባድ ሊሆን አይገባም። በቃ essentially ይሄ ነው፣ ሌላ ነገር የለውም። and I just gave you a formula: subject plus verb plus object። ይሄ ከገባን anytime ሴንቴንስ ሜክ ስናደርግ አሁን as a beginner ነው ያወራለው። አድቫንስ ላይ ስንመጣ ሌሎች ነገሮችን ልናነሳ እንችላለን። for now though, just to make it simple, ስለ anything ማውራት ስንፈልግ በነገራችን ላይ የመጀመሪያ ቪዲዮ ላይ ተናግሬያለሁ፣ በአማርኛ እንዳታስቡ ብያለሁ or በመጀመሪያ በምታውቁት ቋንቋ because that's going to mess you up. so አሁን ለዛ ነው በእንግሊዘኛው ፎከስ አድርጌ ያወራው ያለው ስለ ሴንቴንስ ስትራክቸር በተለይ ስናወራ። ከዛ አንዳንዴ በተለይ ሴንቴንስ ስትራክቸር ላይ ሴንቴንስ መስራት ላይ የምንቸገረው በአማርኛ እናስበውና በእንግሊዘኛ ልናመጣው ሞክራለን and most of the time that does not work. I promise you በክላይንቶች የማይቻለው ምናምን it didn't work. so I would say don't even try doing that. just stick to this, okay? subject plus verb plus
object. Okay, good. So subject ስንል ማን or ምን አይደል ያለው? Okay, ለምሳሌ አሁን የቅድሙን ኤግዛምፕል I read a book በሚለው እንያዝ። እሺ so አሁን I read a book የቱ ጋር መጥቶ የቱ ጋር የቱ ጋር እንደሚገባ ግራ ከገባኝ መጀመሪያ obviously background knowledge ሊኖረኝ ይገባል right? ፕሮናውኖችን ላውቅ ይገባል ሴንቴንስ ከመስራቴ ራሱ በፊት ማለት ነው። ስለዚህ ፕሮናውኖች እነማን ናቸው? I፣ እኔ፣ you፣ እሱ or እሷ you ለሱም ለሷም ኢንተርቼንጅብሊ መጠቀም ይቻላል። he እሱ፣ she እሷ፣ it እቃ ነገር or something we እኛ they እነሱ ሰው እነዚህ we እና they ፕሉራል ናቸው። ከሁለትና ከዛ በላይ ላሉ ሰዎች መጠቀመው ነው ማለት በቃ ይሄን ፕሮናውን ማወቅ አለብን። እነዚህ ፕሮናውን ማለት ደግሞ በአጭር ቋንቋ ስምን የሚገልጡ or በስም ቦታ የሚተኩ ብሩክታዊት reads a book ተባለ አይደለ? ከዛ ቀጣይ ደግሞ ብሩክታዊት plays football ብሩክታዊት loves eating chocolate. See, it becomes boring to use my name every time. ብሩክታዊት ቢባል ስሜ repetition አለውና ይሰለቻል right? So instead what we do is መጀመሪያ ያንን ሰው introduce እናደርጋለን። ብሩክታዊት reads a book or ብሩክታዊት loves reading a book. Yeah. So እንደዛ ካልን ቀጣይ ብሩክታዊት ከማለት ይልቅ she also likes to play football or she also plays football right? she ያልን እንቀጥላለን ማለት ነው። ወንድ ከሆነ ደግሞ he ብለን ሪፕሌስ እናደርጋለን። ስለ ቦታ ስለ ሌሎች ነገሮች ለእቃ የመሳሰሉት ለዛ ነገር ይሄ የሰው ያልሆነ ነገር ከሆነ ደግሞ የምንገልጠው እያወራን ያለን ለምሳሌ አሁን she also plays football right? she ያልን እንቀጥላለን ማለት ነው። ወንድ ከሆነ ደግሞ he ብለን ሪፕሌስ እናደርጋለን። ስለ ቦታ ስለ ሌሎች ነገሮች ለእቃ የመሳሰሉት ለዛ ነገር ይሄ የሰው ያልሆነ ነገር ከሆነ ደግሞ የምንገልጠው እያወራን ያለን ለምሳሌ አሁን ቆይ hold yeah so let's say I am from Ethiopia ብዬ ልመልስ so let's say I say this I am from Ethiopia ከዛ Ethiopia ብዬ ከመቀጥል it እና it is such a beautiful place to live in right? so ለኢትዮጵያ ለፕሌስ ለሆነ ለሌላም ነገር ለእቃ ለመሳሰሉት it or ለሐሳቦች የመሳሰሉት it ብለን እንጠቀማለን ማለት actually you እሱ or እሷ ነገር ነው ግን I mean you know the translation doesn't always come directly አይመጣውም ግን like አንተ or አንቺም ለማለትም መጠቀም እንችላለን ብቻ you know what I mean right? ከዛ what else let's say ሶስት ሰዎች አለን እንበል let's say አበበ በቀለ እና አለሚቱ አሉ እንበል so every time okay let's say አበበ በቀለ and አለሚቱ love to cook አለሚቱ በቀለ and አበበ love to cook and then ቀጥሎ አበበ አለሚቱ and በቀለ love to play ከማለት they or እነሱ ከሆኑ የሚያወሩት we ይላሉ ማለት so you see እነዚህ ፕሮናውኖች ሪፕሌስ የሚያደርጉልን repetitionን የሚያጠፉልን ናቸው so መጀመሪያ ሴንቴንስ መስራት የሚፈልግ ሰው እነዚህ ነገሮች ማወቅ ያስፈልገዋል so please እነሱን ወቁ። አሁን ነገርኳችሁ በቃ በጣም very easy ነው right? ፓዝ አድርጋችሁ ኖት መውሰድም ትችላላችሁ። I'm giving you a master class ቀለል አድርጌ ማስተር ክላስ በማይመስል መንገድ right? cuz ስናከብደው ምንም አይጠቅምም so yeah ያንን ማወቅ አለብን so let's say አሁን አወቀ ፕሮናውኖች ገብተውናል okay so I ካልኩ በኋላ ምንድነው መምጣት ያለበት? I is ነው I are ነው I were ነው I was ነው we don't know so we have to know ጓደኛቸውን መፈለግ አለብን I told you guys እንደ አምስተኛ ክፍል ልጅ እንደማስተምር ነው ማስተምር ብያቸዋለሁ so don't even laugh okay? I'm trying to make this as simple as possible like እየተማራችሁ ሳይመስላችሁ እንድትማሩ ነው የምፈልገው alright so I አሁን ጓደኛዋን ማግኘት አለብን he she it ጓደኛቸውን ማግኘት አለብን you we and they ጓደኛቸው መገኘት አለበት and ባይገርማችሁ ጓደኞቻቸው ደግሞ የተለያዩ ናቸው አሁን የአይ ጓደኛ ከሺ it ጋር ጓደኛ መሆን አይችልም በቃ best friend ናቸው አይለያዩም so እነዚህን ጓደኞች ሶስት ጓደኞች ማግኘት አለብን okay I ጓደኛዋ am ነው am right? ስለዚህ አብረው ሲኖሩ or አብረው ስናስቀምጣችሁ I am ነው የምንለው okay? ስለዚህ የአይን ጓደኛ ለሌላ እንዳሰብ good አይሰጥ አንዳንዴ ምናልባት አብሪቬት ሲደረግ ልታዩ ትችላላችሁ I apostrophe am ይሆናል ማለት ነው እሺ የሌሎቹ ጓደኞች ሁለት ጓደኞች ይቀሩናል የሺ he it ደግሞ አንድ ጓደኛ ተመሳሳይ ጓደኛ ነው ያለው በጣም ደስ ይላል right? የነሱ ጓደኛ ለሶስቱም በጥሩ መልኩ ጓደኛ መሆን ይቻላል ሳይቀናኑ ሌላም ነገር ሳይኖር በቃ ጥሩ ጓደኞች ናቸው ማለት ስለዚህ he she it ጓደኛቸው ማለት is ይባላል is is right? he is እንላለን she is እንላለን and it is እንላለን so ሶስቱ ጓደኛሞች common ጓደኛቸው best friend ናቸው is ይባላል ማለት ነው አሁን እሱን ጓደኛ ለአይ ብትሰጡ ይጣላሉ I is አንልም በፍጹም በቃ ጓደኞች አይችሉ መሆን ህግ ነው ይሄ ኦኬ የተደነገገ ህግ ነው so እናንተ ደግሞ ሰጣችሁ እንዳታጣላችሁ
please. Alright, so ሌላ አንድ ጓደኛ ይቀረናል። የነማ የዩ ዊ and they. so የነሱ ጓደኞች ስለሚያስፈልጉ እነሱም እንደ he she it አንድ ጓደኛ ነው ኮመን ጓደኛ ያላቸው በጣም ጎበዞች ናቸው። ተዋደው ተቻችለው ነው የሚኖሩት። አይ የራሷ ብቻ ጓደኛ ሆና ስትኖር ማለት ነው። ስለዚህ የነሱ ጓደኛ ደግሞ are ይባላል። A-R-E. okay, are, we are, you are, they are. so እነዚህን አወቅን ማለት ነው። ጓደኞቻቸውን አወቅን። perfect። ይሄ ለምን ይጠቅመናል? verb to be ስንሰራ። ስለ verb to be ደግሞ አንዳንድ ነገር ደበላችሁ። so ቅድም አሺ ጀምሬላችሁ ነበረ የsubject verb object. I'll come back to that. okay እነዚህን መጀመሪያ ቤዝ እንያዝ ብዬ ነው። so verb to be መጀመሪያ የአክሽን verb agreement follow አደርግ እመጣበታለሁ ስለ subject verb object ሳወራ which means ለምሳሌ I am read አንልም። essentially ያን ነው እያልኩ ያለሁት። okay I read እንጂ I am read አይባልም። okay so verb to be ስንጠቀም እንዴት ነው የምናስተካክለው? እስቲ ቻንስ ልስጣችሁ፣ ኮሜንት ላይ ንገሩ። አሁን I am read ካላልን ሶ ምንድን ነው የምንለው? okay የአይ ጓደኛ አግኝተናል am ነው። ታዲያ ስህተቴ ምኑ ጋር ነው? እስቲ እናንተ ንገሩኝ ኮሜንት ላይ፣ ደቂቃ ልስጣችሁ። ኦኬ ይሄን ካላችሁ ትክክል ናችሁ። ስህተቱ ምን ጋር ነው? ሪድ ብቻዋን አትሆንም። verb to be ላይ ብቻዋን አትሆንም። ስለዚህ ምን ማድረግ አለብን? I N G ማስገባት ይኖርብናል ማለት ነው። so I am reading ካልን ትክክል ነን፣ ያስጨበጭብልናል ይሄ። ኦኬ ስለዚህ I am reading እንጂ I am read አንልም። ብዙ ሀበሻ ላይ ሚስቴክ የማየው ይሄ ነው። ክላይንቶቼም ሲጀምሩ እንደዚህ አይነት ሚስቴክ ነበሩ። አሁን አሻሽለው እሳት ሆነዋል። so እናንተም እሳት ለመሆን የሁለተኛውን ዙር ገባ ስንጀምር እናሳውቃቸዋለን። እስከዛ በተስፋ ጠብቁን። ኦኬ አሁን ደግሞ ኢትዮጵያ ለሚገኙ አቬለብል ስለምናደርገው እናንተም ባክላቦራይ get ready እንደዚህ እየተዝናናችሁ ነው የምትማሩት። ይገርማችኋል። so anyways እቺን ተስተካከል። ኦኬ I am read አይባልም። ሌላው ደግሞ she is read አይባልም። again she is reading ing። ስለዚህ ይሄ verb to be ጓደኛ ያልኳችሁ ቅድም ማለት ነው። ጓደኞቻቸውን ይዘን ከሆነ እያወራን ያለን ቀጣዩ ላይ verbuን ስንጠቀም ing መግባት አለበት። thank you very much ይዛችኋል ስላሰብኩ ነው thank you አልኳችሁ። ምክንያቱም እንደዚህ ቀለል አድርጌ ነግሬያችሁ ካልያዛችሁ ጉዳችሁ ነው። so be serious። እና ይሄ verb to be answer የሚያደርገው what are you, where are you, how are you የሚለውን ይመልስናል። ለምሳሌ how are you doing ሲሉ ምን እንላለን? I'm doing good, I'm doing fantastic እንላለን። basically አሁን reduce አድርጌ ነው እንጂ I'm saying I am doing fantastic እያልኩ ነው። I am doing see I am do fantastic አለም I am do good አንልም። right why ing መግባት አለባት። ለምን? verb to be so verb to be ድርጊትን አይደለም እየጠየቀ ያለው። it is not an action. okay ድርጊት አይደለም እየገለጠ ያለው። I am doing fantastic ስንል ድርጊት አይደለም ይሄ። okay ስለ ራሳችን እየነገርን ነው። so we're simply stating a fact state እያደረግን ነው። about who? about ourselves or about something else. not everything has to be about ourselves, right? ስለዚህ ወይ ስለኛ ወይ ስለሌላ ነገር ፋክት ነው ስቴት እያደረግን ያለን። okay so we're not really saying ድርጊታችን እየነገርን አይደለም። I am doing fine, I'm doing good, I'm doing fantastic, she's doing amazing, right? so hey ልዩነት እንድታዩ good. alright ስለ verb to be ይሄንን ካልን አሁን ደግሞ ወደ subject verb agreement እንመለስ። so ቅድም አይተናል እንደነ I, you, he, she, it and we and they ሚለውን ተመልክተናል። perfect አሁን ጓደኞቻቸውን ወደ ጎን እናስቀምጥ for now. we don't need them. okay they can be friends verb to be ላይ እዚህ ጋር ጓደኞቹ አያስፈልጉም። እነ ቅድም am ያልኳችሁ is ያልኳችሁ are ያልኳችሁ አሁን ጓደኞቻቸው አያስፈልግም። በኋላ ይጫወታሉ፣ በኋላ ጓደኞች ይሆናሉ። so አሁን ጓደኛ የሆኑ ብቻቸውን ነው የሚቀሩት። too bad for them, right? they feel lonely but it's okay because አሁን ሌላ ጓደኞች ያገኛሉ። okay እነዚህ ጓደኞች ግን kind of ተለዋዋጭ ናቸው፣ ምክንያቱም እንደ ድርጊታቸው ይወስናል። alright እንደ ድርጊታቸው ይወስናል። ለምሳሌ ስበላ ጓደኛቸው ምን ይሆናል? eat የሚለው ይሆናል። the word eat ድርጊቴ መብላት ስለሆነ። ስጫወት አሁን ጓደኛቸው play የሚሆን ይሆናል። ኦኬ ትንሽ ትዊክ ደግሞ እናደርጋለን በኋላ እነግራቸዋለሁ። ስተኛ sleep ይሆናል። so አያችሁ ጓደኞቻቸው አሁን ተለዋዋጭ ናቸው። we feel really bad but that's just how it is, right? suck it up and move on. okay alright so አሁን ቨርቡ ላይ የሚጨመሩ ነገሮች አሉ። እነማንን ስንጠቀም አትሉኝ? እነ she, he, it ስንጠቀም ኤስን ብቻ ኦር ኢኤስን ብቻ እንጨምር ይሆናል። ያ እሱም ደግሞ እንደ ወርዱ ዲፔንድ የሚያደርግ ይሆናል። ለምሳሌ አሁን ወርዱ ዱ ሲሆን ዲኦ ሲሆን ሺ ዱ አንልም። ብዙ ጊዜ ሚስቴክ ምንሰራው እንደዛ እያልን ነው። ኢት ዱ አንልም። ምን እንላለን?
ኢት ዱዝም አንልም። ለምን ኤስ ብቻ አይደለም የምናስገባ የተባለ ራይት። ሶ እዚህ ጋር ሌላ ጓደኛ ያፈራሉ እነዚህ ሶስት ቡድኖች ወር ጓደኛ ማሞች። ስለዚህ እዚህ ጋር የሚያስፈልጉት ኤስን ሳይሆን ኢኤስን ነው የሚፈልጉት። ኢኤስ ናት ስራዋን የምትሰራው። ስለዚህ ኢት ዳዝ ካልን ትክክል ነን። ሺ ዳዝ ካልን ትክክል ነን። ሂ ዳዝ ካልን ትክክል ነን። ሂ ዳዝ ኖው the answer. She does know the answer. Right? So እንዲህ ካደረግን ትክክል ነን። So he, she, it ላይ ወይ ኤስ ወይ ኢኤስ ምናስቀምጥ ይሆናል። So you might be asking ታዲያ ብርክቲ ታዲያ ቲቸር ብርክቲ እንዴት ነው የምናውቀው ኢኤስ ምኑ ጋር የትኛው ቃል ሲሆን እናስገባ ኤስ የቱ ጋር ይሁን ልትሉኝ ትችላላችሁ። ይሄ ሞር በልምድ ነው የሚመጣው። ያው ስታጠኑት የተለያዩ ቃላቶች ፋሚሊያራይዝ ስታደርጉ ራሳችሁን የምታውቁ ይሆናል ማለት ነው። ሶ ዶንት ስትረስ። አሁን የትኛውን ልወቅ የትኛውን አልወቅ ብላችሁ ስትረስ አታድርጉ። ስታነቡ፣ ሙቪዎች ስታዩ፣ ኮንቨርሴሽን ከሰዎች ጋር ሲኖራችሁ ኮንቨርስ ስታደርጉ የምታውቁት ይሆናል። ኢዝሊ ካቻፕ ታደርጋላችሁ። ይሄ ትልቅ ኢሹ አይደለም ማለት። ኦኬ ሌላው ላይ ግን እንደ አይ ዩ ዊ ዘይ ግን ቤዝ ቨርብ ማለት ላይክ ራሱ ቃሉ ማለት ነው። ላይክ ሪድ ከሆነ ሪድ ነው የሚሆነው፣ ፕሌይ ከሆነ ፕሌይ ነው። አይ ፕሌይ እንጂ አይ ፕሌይስ አንልም። ዊ ፕሌይ እንጂ ዊ ፕሌይስ አንልም። ራይት። አሁን ለምሳሌ ፕሉራል ስለሆነ ዘይ ኤንድ ዊ ለምንድን ኤስ ማን ጨምረ ይላል? That's just how the rules are. You can't really change it, can't do anything about it. So we gotta stick to it. So base verb እንዳለ ነው የሚሆነው, which is play ከሆነ play, I play, you play, we play, they play. Okay? ሌላም ቃል ከሆነ the same. Only እነማን ላይ ብያቸዋለሁ? he, she, it ላይ ብቻ የሚለወጥ ይሆናል። So ስለ ኦብጀክት ደግሞ ቅድም ኦልሬዲ ነግሬያቸዋለሁ። ኦብጀክት ወይንም ኮምፕሊመንት ይባላል። ከቨርቡ ቀጥሎ የሚመጣ ድርጊቱ የተፈጸመበት የደረሰበት right? የተጨቆነም ከሆነ ጥሩም የሆነ ከሆነ ቦታም ከሆነ basically what the action is done to any other extra information complement ወይንም object ላይ ቀጥሎ ከቨርቡ ቀጥሎ የሚመጣ ይሆናል። ለምሳሌ አሁን if I say we eat injera on weekends ካልኩኝ injera on weekends is the object ድርጊቱ የተፈጸመበት or extra information ያ ነው። okay eat አለን በላን አልኩኛል we ስላልኩኝ እኛ so እኛ እንጀራ በላን weekend ላይ good see የአማርኛው አይከተልም ማለት ነው። እኛ እንጀራ በላን ዊኬንድ ላይ ያ የአማርኛ አይከተልም which is why translate እያደረግን ወደ እንግሊዝኛ ስናመጣው subject verb object የሚለውን በእንግሊዝኛው ላይ completely miss የምናደርገው ለዛ ነው። so that's why I said ቀደም ቪዲዮ ላይ don't even try to translate የአማርኛ ላይ አስባችሁ ወደ እንግሊዝኛ አታምጡት ምለው ለዚህ ነው because አይመጣው right so እዚህ ጋር አሁን በላውን ያልኩት ምንድነው የበላሁት እንጀራ መቼ ዊኬንድ ላይ so መቼ እና ምን የሚለው መቼ ኤክስትራ ኢንፎርሜሽን የሚነግረኝ በኋላ ላይ መጨረሻ ላይ ማስቀምጠው ይሆናል ማለት ግን ይሄንን ፊገር አውት ለማድረግ ግራመር ውስጥ ብዙ አትግቡ ኦኬ ከዛ አሁን ስፒኪንግ እና ሊስኒንግ ላይ እየሰራን ስለሆነ ኦፍ ኮርስ ራይቲንግ ላይም ነው ግን what I want to say is በተለይ ብዙዎቻችን ግራመር እናውቃለን ከዛ ንግግር ላይ ግን የለንም ለምን ሲባል ሩል ሽምደዳ ላይ ስለሆነ ህጎችን የመሳሰሉት ማለት ለንግግር ያን ያህል ይጠቅማሉ ግን እንደሚጠቅሙ አድርገን አይደለም የተማርን ያለ ነው አሁን ቅድም ለንግግር እንዲጠቅመን አድርገን ነው የተማርን ያለን right so እናንተ እዛ ውስጥ ገብታችሁ አትመራመሩ ያልኩት ለዛ ነው ከተመራመራችሁ ካጠናችሁም ደግሞ ለንግግር እንዲያመቻችሁ አድርጋችሁ ለምሳሌ አሁን እዚህ ጋር የሆነ ነገር ማለት ፈልጋችሁ ኦኬ የትኛው ጋር ይመጣል ኦኬ ይሄኛው ኤክስትራ ኢንፎርሜሽን ነው which means ኦብጀክት መሆን አለበት አይነት ከሆነ that makes sense እሱ ይጠቅማችኋል ሌላ ከሆነ ግን ዝም ብሎ ኖሌጅ ሆኖ ስቶርድ ሆኖ አይምሯችሁ ላይ እንደ ፓሲቭ ኖሌጅ ይሆናል እንጂ የሚጠቅማችሁ ነገር አይኖርም ኦኬ so አሁን የትኛው ነው ትክክል የትኛው ነው ኢንኮሬክት የሚለው ኮሜንት ላይ ትነግሩኛላችሁ ሴንቴንሱን እኔ ያነብላችኋለሁ the food I yesterday ate do you think this is correct ጊዜ ልስጣችሁ ኦኬ ስህተት ነው ብላችሁ የምታስቡ ከሆነ ለምን እና የትኛው ነው ትክክለኛው ልድገምላችሁ the food I yesterday ate ትክክል ነው ብላችሁ የምታስቡ ከሆነ ትክክል በሉ actually ሌላ ኦፕሽን ልስጣችሁ what if I say this the same ሆኖ በዚህ በኩል ካልኩኝ ትክክል ነው I ate the food yesterday so ይሄ ትክክል ነው ትክክል ከሆነ yes ትክክል በሉኝ or ከሁለቱ ትክክል የሆነ ምረጥ let me move on ሁለት ኦፕሽን ልስጣችሁ I feel like በዛ ብንሄድ አሪፍ ነው so ትክክል ነው ትክክል አይደለም ብላችሁ ትነግሩኛላችሁ ትክክል ለምን እንዳልሆነ ኤክስፕሌን ብታደርጉልኝ ደግሞ በጣም አሪፍ ነው ለእናንተም ይጠቅማችኋል ኦኬ ሁለተኛ ጥያቄ she English studies at university I will repeat it option 1 or choice 1 she English studies at university ሁለተኛው ደግሞ she studies English at university she studies English at university so የትኛው ነው ትክክል ከዚህ ውስጥ ሶስተኛ እና መጨረሻ my friend in Addis Ababa lives my friend in Addis Ababa lives ሁለተኛው choice my friend lives in Addis Ababa
my friend lives in አዲስ አበባ። የትኛው ነው ከነዚህ ትክክሉ? ኮሜንት ላይ አሳውቁኝ። እየተከታተላችሁ መሆኑን ማውቀው ያኔ ነው። ለእናንተም ይጠቅማችኋል። አይ ፕሮሚስ ዩ። ዝም ብላችሁ የምታዳምጡ አይሆንም። ከዚህ ይሄ ትርኪ ሚኪ ቪዲዮ አይደለም፣ የሚጠቅማችሁ ቪዲዮ ስለሆነ። I think that's pretty much it። ዛሬ ያየነውን አንዳንድ ኤክሰርሳይሶችም ጨምሬ በፒዲኤፍ መልኩ የኢንግሊሽ ፎር ዳያስፖራ ቴሌግራም ቻናል ላይ ማስቀምጥላችሁ ይሆናል። የእንግሊሽ ፎር ዳያስፖራ ቴሌግራም ሊንክ ደግሞ ዲስክሪፕሽን ባክስ ላይ ማስቀምጥላችሁ ይሆናል። በዛ መሰረት ገብታችሁ ፒዲኤፉ ማግኘት ትችላላችሁ። ከኖታችሁ ጋር ማመሳከር ትችላላችሁ። አዲሽናል ኖት መጻፍ ትችላላችሁ። ስለዚህ ከዚህ በኋላ እንደዚህ አይነት ሪሶርስም የተሰጣችሁ ምንቀጥል ይሆናል። I will see you guys in another video. Hey, what's good everybody? It's Breakday from Productive Habesha. ያው ከአገባቡ እንዳያችሁት በተለይ ለዳያስፖራ ኮሚዩኒቲ ከዚህ በኋላ ዴዲኬትድ የሆነ የተለያዩ የሚጠቅም ቪዲዮዎች እንሰራለን። ኦልሬዲ እያሰብናቸው አሉ፣ ግን እናንተ በዚህ ላይ በተሰሩ የምትሉትን ጥያቄ ካላችሁ ሞር ማወቅ የምትፈልጉት ነገር ካለ ሜቢ በፋይናንስ ዙሪያ፣ በትምህርት እድሎች ዙሪያ፣ በስራ ዙሪያ ብቻ ኤኒ ኦፖርቹኒቲ ማግኘት የምትፈልጉት ነገር ካለ በዛ እኛ አድነን እንዲሁም ደግሞ ኤክስፒሪየንስ ካላቸው ሰዎችም ጠያይቀን ሼር የምናደርጋችሁ ይሆናል። እና the reason why I wanted to start this is because ብዙ ጊዜ ከሀገር ቤት ያለ ሰው ወይንም እኛ የምንኖረውን ላይፍ የማያይ ሰው ኤቭሪቲንግ አልጋ ባልጋ ይመስለዋል። ግን ስንቶቻችንን እዚህ ሀገር ያለውን ኦፖርቹኒቲ ያልተጠቀምን ማለት ተጠቅመን ሻሻ ስንችል ያላደረግን እንደዛ ነው። ለምን ኮሚኒቲያችንን በዚህ መልኩ ማገዝ ከቻልኩኝ አላግዝም ብዬ ስላሰብኩ ነው። እና so far my videos were mostly for people back home Ethiopia ማለት ነው። እና አሁን ግን diaspora community ባስብ ጥሩ ነው ብዬ ስላሰብኩኝ ነው። እና if you guys have any specific topics you want me to do videos on, please let me know in the comments. እና እናንተም በዚህ መጠቀም ከፈለጋችሁ የፕሮዳክቲቭ ሀበሻን ፕላትፎርሞች subscribe, share, like እንዲሁም ፎሎ ማድረግ አትርሱ።